የሞተው ተነስቶ የለም ወይ ቭራላላቫላዲያ የመፈታት ማለዳ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ዚቲኪቲኪስ ክትረፈለፈከተበስፕራዲያ ድጥና ማቅ ውስጥ ያዛቸው እነሱና ኢኮኖሚያቸውን እጆቻችሁን ከፍ አድርጉ። እስቲ ዛሬ መወጣት አልችልም ብላችሁ የመጣችሁት በህይወታችሁ በዘመናችሁ ውስጥ ጠላት ቢዝነሳችሁን፣ ጠላት ልጆቻችሁን፣ ጠላት ህይወታችሁን ታርጌት አድርጎ ጉልበታችሁን ሊመታ በወጣበት አቅጣጫ በየትኛውም አቅጣጫ መለኮት ዛሬ ከማንነታችሁ ላይ የሚሰበር ነገር አያለው። ከዘመናችሁ ላይ እርግማን፣ ከዘሪ ላይ እርግማን፣ ከቅድማያት ላይ በኢየሱስ ክርስቶስ ስም እርግማንን ሰብራለሁ። በኢየሱስ ስም የተሰበረ ይሆን። አሉቫኒያ ነመቶክቶኮ ጨዲሴ ነፈከሳ ኢሲ ሆሲስ ወረነፍ ኢሲ ሆሲሱ ሚለ ኢሲ ሆሲሱ ክርስቶስ ኢየሱስ አርከ ኢሲ ሆሲሱ ቃመ ከሳ ኢሲ ሆሲስ ከራ ኢኒ ኢሲ ሆሲሱን ለምቤተኑ ኢላ አከኑማን ቀበ ኢሲ ሆሲሳ አዶ ኢሲ ሆሲሱ ገሩ አዶ ኢሲ ሆሲሱ ጋፍ ኢሪባለስ ዶግ ዲቦ አደዳ ሲንትቡስ ወንድኩ አዶ ሆቆ ቀተኑ አዶ ነፈ ሆቆ ቀተኑ ሲንጀልቀብ ዋጌ ከነናን ጀነ ኤርገመ ሰይጣናት ጅራ ሚልካይነስ ዶግሳፍ ከራኬ ሰንጉባ ሀፉራ ባይ ኤርገመ ሰይጣና ኤርገመ ባይ ጅራ መቃ ክርስቶስ ኢየሱስን ዱረከ ሰኒራ ጫብሰ ጅራ በጣም የሚያስገርም ነገር እግዚአብሔር መንፈስ እንዲናገረኛል። የናንተ ብቻ ሳይሆን የቤተሰቦቻችሁም ጭምር የቤተሰቦቻችሁ ጉዳይ የሚያስጨንቃቸው የቤተሰቤ ጉዳይ ወኒ ማቲክያ ወኒ ወረክያ ዮሚ ከራቀበት ዮሚ ወኒ ክያ ከራቀበት የተነ ኩወደባ ኩወሊን በርባዱ ኩወልትካ ኩን ሚልካይነ ቀቡ ኩን ቡሊ ሳትን ኩን ትዳሪ ሳትን ኩን ሁጂ ሳትን ዋኤ ከሰኒ ሞት ኢፊረ ደበርተነ ዋኤ ኦቦሌያን ከሰኒ ዋኤ ወረ ከሰኒ ዋኤ አባ ዋኤ ሃዳ ዋኤ ኦቦሌያኒ ወሪ ያደኑ መቃ ክርስቶስ ኢየሱስን ገነመ ከነ ሚልካይነ ሲኒ አጃጀ ጅራ ገነመ ከነ ሚልካይነ ሲኒ አጃጀ ጅራ ሚልካይነ ሲኒ አጃጀ ጅራ ሚልካይነ ሲኒ አጃጀ ጅራ ሚልካይነ ሲኒ አጃጀ ጅራ አጃላዲያ ዘተከን ተከተበስ ብራዲያ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ከዚህ ማለዳ ጀምሮ በክንታሮት በሽታ የሚሰቃዩ በክንታሮት በሽታ የሚሰቃዩ ክንታሮት ማንጀረን ኮርሞማኒ ክንታሮት ፍንጢጣ ላይ ክንታሮት በሽታ ሶስት ሰዎች ዛሬ ማለዳ ፈውሳችሁ የሚተላለፋላችሁ ሰዎች የመቀመጫችሁ ወይም አደ ፋሎዋቲኒ ዋአከቤታ ዋአከ ጣንዳቻ ወይት ኢሲን ባዬ ኢሲን ዱኩማ አከበርባደነ ባተነ ገልተነ እንደንደተኑ ጋፊ አከ ዱበርቲራ ዲጊ ጅጉ ነመ ዲራለ ነመ ጉዳ ዲጊ ኢራ ጅጉ ደጋ ነመሰድ ፈይኒ ሲኒፋታውቲ ወርኩ ሀፈየኑቲ ፈይኒ ገነመ ከነ ሀደበሩቲ መቃ ጎፍታ ኢየሱስ ክርስቶስን ኢብድ ፈይና ሲና አርጋቱ እትደቢያ ዛሬ ስለ ፈውስ መጸለይ ይፈልጋለሁ። ገሩ ሀፉር ቁልቁሉ ዋን ተኮ ነቃብሲሰ ጅራ ዋፉር ቁልቁሉ ቶርባን ደበርት ሐሙሲረት ዱቢ ዋቃ ከነ ዱበቲሳፍ ያሊ ጎዴ ጅራ ዋኤ ሀፉር ቁልቁሉ ቲክቶክ ይራለት ደበርሴ ቱሬ ጋፋ አዲስ አበባ አስዱፉ ዮካን አዋሰራ አስዱፉ ወኒ ኩን አና መኪና ኦፋ ቆፊክያ አስዱፋ ጅሩ ሀፉር ቁልቁሉ ዋንበጫ ነዱበታ አዶነ ዱበቱ አቺ ከሰት ዱቢ ዋቃ አከነና ዲዶፍተ ዱቢና ዲዶፍተ ሰኒ ኤጊ ኢስኒቲ መንዱባ ገነመ ከና ኢስኒ ከዳቹ በርባድ ቦታት ኢስኒ ጅጅራማ ያዳት ኢስኒ ጅጅራማ ሚልካይነት ኢስኒታ ሚልካይነ ጀዳሜ ወሪ ፍሬ ፍዳተነ ወሪ አንገፈለ ኢስኒ ከላደ ዱረ ከሰኒ ሚልካይነ ጉጉርዳ ጅራ ዋንተ ኤፊ ዮ አከነ ባተነ ወአርገተነ ረጌሲ ሳፍ ቆጳ ረጋፍ ቶርባንዱፉ ረጋፍ ደቻተነ ዱተን ባለ ሃምሳ የተባለ ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው
አብሮ ሳሉ ድንገት እንደሚነጥቅ አውሎ ነፋስ ድምፅ መጣ። ተቀምጦ የነበሩበትን ቤት እንዲሁ ሞላ። እንደ እሳትም የተከፋፈሉ ልሳኖች ታያቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደ ሰጣቸው በሌሎች ልሳኖች ወይም ቋንቋዎች መናገር ጀመሩ። ከበረታን ቀበኒ የሚናገሩበት ድምፅ አለ። ይሄ ቃል ዛሬ ነግራችኋለሁ። ከሰዓትም ይሄንን ቃል ጥቂት ነገር ካልኳችሁ በኋላ ስለ መንፈስ ቅዱስ መገኘት ከነገርኳችሁ በኋላ መገኘት ማለት ምን ማለት ነው? መገኘት ወይም አብሮነት። መገኘት ማለት ድንገት መጥቶ እነሱ መካከል መንፈስ ቅዱስ ተገኘ። አብሮነት ማለት አብሮ የሚኖር ወንድሜ ቶላ ትዳር አለው። ከትዳሩ ጋራ አደ ወሊም ቡልተበት ያርቲቴት ወሊም ቡልተ አለ ማነ መነከቱ ማነ መከን ጅርቲበቲ ቶርባን ደበርቴው ጂያ ደበርቴው አቤት በቃ ሀገይ ሲፉቴ ጋፈ ተኮ ዳቴ ቡልቴ ቶርባን ተኮ ገረቢራ ዳቴ ቡልቴ ቤት ቡልቴን ቤት ሲሳይ ባለቤቲ ጋር አድረሃል ትናንትም ትናንት ወዳም። ስለዚህ ምን እየሆናችሁ ነው ማለት ነው? አብራችሁ እየኖራችሁ ነው። ግን ዝም ብላ ለአንድ ወር ተነስታ ብትመጣ እንግዳ ሆና ነው። ለአንድ ወር ሄዳ ስትመጣ በቤት ውስጥ እንግዳ ነው የምትሆነው። የብዙዎቻችሁ ህይወት በቤታችሁ ውስጥ፣ በላይፋችሁ ውስጥ፣ በቢዝነሳችሁ ውስጥ መንፈስ ቅዱስ እንዲመጣ ሳይሆን ቀጣይነት ያለው ከእናንተ ጋር እንዲኖር ፍቀዱ። ይመጣል መንፈስ ቅዱስ። እሱ መንፈስ ቅዱስ ይመጣል በሉ እስቲ ተናገሩ። መንፈስ ቅዱስ ይመጣል በሉ እስቲ። አዎ መንፈስ ቅዱስ ሲመጣ ሰዎች ሰክሰስፉል ይሆናሉ። አሜን ትላላችሁ? ምን ሲመጣ እጅግ በጣም ስኬታማ የሆኑ ሰዎች በሁለት ነገር ስኬታማ ይሆናሉ። አንድ በዓለማዊ መንፈስ ወይም ጥበብ ወይም በአጋንንት መንፈስ ጥበብ ወይም ለዚህም ነው የኛ ሰዎች አንድ የተሳካለት ሰው ጥሩ ቡና ነጋዴ ዘንድሮ አትርፎ ጥሩ መኪና ጥሩ ቤት ከያዘ አዋሳ ቤት ከገዛ አዲስ አበባ ከገዛ አሜሪካ መመላለስ ከጀመረ እንትና ቤት ሄዶ ተንከባሎ ወይም የሆነ ነገር ሆኖ ነው ብለን ነው የምናምነው እንጂ ጌታ ባረከው የሚል ኢሜጅ ወይም አእምሮአችን ውስጥ ይሄ መንፈስ የለም። ሰይጣን እንደሚባርክ እግዚአብሔር እንደማይባርክ ነው በተዘዋዋሪ እየተናገርን ያለ ነው። እግዚአብሔር ሰዎችን ይባርካል። ምክንያቱ የበረከት ሁሉ የሰላም ሁሉ የብልጽግና ሁሉ መሰረቱ ማን ነው? እግዚአብሔር ነው። እግዚአብሔር ነው በሉ እስቲ። ሰይጣን ይሰጣል። አዎ ይሰጣል። ሰይጣን ሲሰጥ የመጀመሪያ ህይወትን፣ ትዳርህን፣ ቢዝነስህንም ጭምር አንተንም ጭምር ጠራርጎ ይዞ ይሄዳል። በጣም ትልቅ ባለጠጋ የምትሉት ብዙ ሀብታሞች ቤት ገብቻለሁ እድሉን አግኝቼና ትልልቅ ከተሞች ላይ የመጀመሪያ የበኩር ልጃቸው ሽባ ይሆናል፣ ዘገምተኛ ይሆናል። እስቲ ፈትሹ፣ ከኔ ኋላ ፈትሹ። በጣም ትልቅ ባለጸጋ ነው የምትሉ አእምሮ ዘገምተኛ ፓላራይዝ ወይ ትልቅ ባለስልጣን ይሆናል ወይ ትልቅ ባለ ሀብት ይሆናል። ምክንያቱ ከሰይጣን ጋራ የሚያደርገው ቃል ኪዳን አለ። ያ ቃል ኪዳን በኩሬን ልጄን እሰጥሃለሁ ይልና ቃል ይገባለታል። ያ ሰይጣን ወይ አይኑን ያሳውራል፣ ወይ አንደበቱን ይዘጋል፣ ወይ ፓላራይዝ ሽባ ያደርጋል። እጁ እግሩ እንደማይሰራ አድርጎ አሳስሮ ያስቀምጣል። ምክንያቱ አባትየው እናትየው በኩራቸውን ምን አድርጎ ሰጥቷል? ለሰይጣን ግብር አድርጎ በገንዘብ በክብር ለውጦ ስለሰጡ። እንኪያውስ ከዚህ ለየት የሚያደርገው የእግዚአብሔርን መንፈስ ምን ሲሆን ነው? መንፈስ ቅዱስ ሲጀመር ቅድም ዘማሪው ትልቅ ንግግር ተናገረ። በነፃ ልንገዛው የማንችል ነገር በሙሉ ምንድነው አለ? አቤት ነፃ ነው ልንገዛው። የኢየሱስን ደም ልንገዛው እንችላለን። በምንድነው ተሰጠን? በነፃ ነው። የምንተነፍሰው እስትንፋስ መግዛት እንችላለን። ኦክሲጅን አንችልም። በቀን ስንት ጊዜ እንተነፍሳለን? 5 ሳንቲም እንኳን ምን ገዛ የምንኖረው ምድር ላይ ድንገት ከኛ መካከል ማናችንም ላንኖር እንችላለን። ምክንያቱም መግዛት ስለማንችል
ይሄም በምንድነው ተሰጠን? በነፃ። እሱ በነፃ በሉሲ። አዎ መንፈስ ቅዱስ ወደ ሰው ህይወት ለመግባት የመጀመሪያውና ዋነኛው ነገር የልብ ጥማትና ቅንነት መታዘዝ ይፈልጋል። መንፈስ ቅዱስን በመንፈስ ቅዱስ ጀምረሽ በመንፈስ ቅዱስ ጀምረ የስጋ ቲም ውስጥ የስጋ ውስብስብ ውስጥ ብትገባ መንፈስ ቅዱስ አብረ ዳደ የጀመርክ ትናንት ያስለመደ ትናንት ያስጀመረ። ምክንያቱ ለዚህ ነው መጽሐፍ ቅዱስ ሲናገር በመንፈስ ጀምራችሁ በስጋ አትጨርሱ። በስጋ መጨረስ ዳንጀር ነው፣ አደጋ አለው፣ ህይወትን ያጠፋል። በመንፈስ ጀምረሃል፣ በመንፈስ ጨርሰው። በመንፈስ ካልጀመርክ በስጋ ከጀመርክ በስጋ ትጨርሰዋለህ። ነገር ግን መንፈስ ቅዱስን ለመቀበል የመጀመሪያው መስፈርት መንፈስ ቅዱስ የስኬት ሁሉ ቁልፍ ነው። የሰላም ሁሉ ቁልፍ ነው። የበረከት ሁሉ ቁልፍ ነው። እስቲ መንፈስ ቅዱስ በሉ እስቲ መንፈስ ቅዱስ ለጤናይ ዋስትና ነው፣ ለስራይ ዋስትና ነው፣ ለበረከት ዋስትና ነው፣ ለቤተሰብ ዋስትና ነው፣ ለህይወት ዋስትና ነው። እውነተኛ አስተማማኝ ዋስትና። ስለዚህ በጣም ብዙ ሰዎች ከመንፈስ ቅዱስ ጋር አብሮ ሲሰሩ ታያላችሁ። ጌታ ቢፈቅድና ብንኖር ብሎ የሚጀምሩ ምስኪን ነጠላቸው የተበጣጠሰ ምስኪኖች እዚህ ግቡ በሰዎች የማይባሉ የመንፈስ ቅዱስ ድምፅና ምሪት በመስማት የሚወጡ ምሪት ምሪት በሉ እስቲ ድገሙና ምሪት በሉ እስቲ። የምን የመንፈስ ቅዱስ ምሪትን በሰማችሁ ጊዜ የመንፈስ ቅዱስ ድምፅን በሰማችሁ ጊዜ እውነት እላችኋለሁ እጅግ በጣም ላትያዙ ያውም ላይደረስባችሁ አጠገባችሁ ግማሻችሁን ሰዎች ላይደርሱ ባንተና በሰዎች መካከል ባንተና በተፈካካሪዎች መካከል ባንቺና በጠላቶችሽ መካከል ሰማይ ከምድር እንደሚርቅ ያንተና የጠላቲ ነገር እንደዚህ ይራራቃል። ከማን ጋር ስትሆን? ከመንፈስ ቅዱስ ጋር። መንፈስ ቅዱስ ብዙ ጊዜ ሰዎች ኃጢአትን ይሰራሉ። ኃጢአት ያደርጉና መንፈስ ቅዱስን ለዚህ ነው በውስጣችሁ ያለውን ቅዱሱን መንፈስ አታሳዝኑት። በውስጥ ምን አለ? መንፈስ ቅዱስ አለ። አብሮ የሚኖር መንፈስ አለ። ይሄ አብሮ የሚኖር መንፈስ ስታሰራው ሊሰራ አየ፣ ስትዘጋውና ስትከድነው ዝም ስትለው ዝም የሚል ስታንቀሳቅሰው የሚንቀሳቀስ ስትጠራው አቤት ብሎ የሚመጣ መንፈስ ቅዱስ። ስለዚህ በዚህ መንፈስ ሰዎች እየተንቀሳቀሱ ሰዎች እየጸለዩ አያችሁ። እኛ ታርጌት አድርገን መንፈስ ቅዱስን መች ወደ ህይወት ይጠራል? መች ወደ ስራችሁ ጠራችሁ? መች ወደ ትዳራችሁ ጠራችሁ? መች ወደ ምድራችሁ ጠራችሁ? ለመንፈስ ቅዱስ የምንሰጠው ቦታ ምን ያህል ቦታ ነው? መንፈስ ቅዱስ የማይመራት ቤት፣ አባወራ የማይመራው ቤት አያችሁ፣ በህፃናት የሚመራ ቤት ፈራሽ ነው የሚሆነው። ጅማሬ ማለመለመ ቢሆንም እንኳን ፈራሽ ነው የሚሆነው። መንፈስ ቅዱስ የሚመራው ህይወት ካለ እውነቴን ነው የምላችሁ፣ ኋላ የቀራችሁ ቢመስላችሁ የከሰራችሁ ቢመስላችሁ የጌታን ድምፅ የሚሰሙ ከሆነ የጌታ ድምፅ እንዴት ነው የምንሰማው ልትሉኝ ትችላላችሁ። ድንገት የሆነ ነብይ መጥቶ ሊተነብይልህ ይችላል። ሻይ አፍልቴ የሆነ ነብይ ቤት ልትጋብዞ ትችል ይሆናል። እኔ እያልኩ ያለው እሱን አይደለም። ከቤት ስትወጣ መንፈስ ቅዱስ ብለ ጠርተ ቅደመኝ፣ ምክንያቱ ምራኝ፣ ወደ ቢዝነስም እውነት ወደ ሆነው ምክንያቱ ወደ እውነት ይመራቸዋል ተብሎ ምራኝ ብለ ህሉናይን ሰተ ቢዝነስን ሰተ ነገሪን ሰተ። እንዴት ነው መንፈስ ቅዱስ ወደ ኪሳራ የሚመራ? እንዴት ነው ወደ ውድቀት የሚመራ? አው ኃጢአተኛ ነህ፣ አው ኃጢአተኛ ነህ። ኃጢአተኛ ሆነ ሳለ መንፈስ ቅዱስ አንተ ውስጥ አለ። ሰዎች እንደወደቁ በዝሙት እንደወደቁ በመጠጥ እንደወደቁ የተለያየ ኃጢአትን እንደሰሩ መንፈስ ቅዱስ ዓለማዊ ሆኖ ልሳን ይናገራል። ምክንያቱ ለምንድን ነው? መንፈስ ቅዱስ ከሱ አልሄደም። ልሳን ትናንት በቸርች ውስጥ መድረክ ላይ የሚናገረውን ዓለማዊ ሆኖ የሚናገረው ለምንድን ነው? ምክንያቱ
ቅዱሱን መንፈስ ከኔ አትውሰድ ያለው ዳዊት የጸለየው ጸሎት ያ መንፈስ ተወሰደ ማለት ማን ነው ወደ እውነት የሚመራው? ማን ከየትኛው መንፈስ ጋር ተገናኝቶ የትኛው መንፈስ ነው ህይወት ሊሰጠው የሚችለው? የትኛው መንፈስ ነው የእግዚአብሔር ወደ ንስሐ ሊያፈጥነው የሚችለው? ሰው ለንስሐ የሚዘጋጀው መንፈስ ቅዱስ ተች ሲያደርገው ነው። መንፈስ ቅዱስ ለመንፈስ ቅዱስ ያላችሁ ቦታ ያላችሁ አመለካከት ዛሬ ሊስተካከል ይገባል። ለማ ያላችሁ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ መሪ ነው። መንፈስ ቅዱስ እውነተኛ ነው። መንፈስ ቅዱስ ይታያል። መንፈስ ቅዱስ ይገልጣል። መንፈስ ቅዱስ ያደርጋል። መንፈስ ቅዱስ ይሰራል። መንፈስ ቅዱስ ያቆማል። መንፈስ ቅዱስ ያጽናናል። እዛ ጋር ሂድ ቦሮ አትደም እስ መንፈስ ቅዱስ በሉስ። እዛ ጋር ወደቀ ሰው አለ። መንፈስ ቅዱስ እስ መንፈስ ቅዱስ በሉስ። ድገሙና መንፈስ ቅዱስ በሉስ። የጌታ መንፈስ ዛሬ ወደ ህይወታችሁ እንዲመጣ ጸልይላችኋል። የጌታ መንፈስ ዛሬ ቤታችሁን እንዲያጽናና ጸልይላችኋል። የጌታ መንፈስ የመለኮቱ መንፈስ አጋንንት ነው፣ አስወጣላት። አጋንንት ነው። አገልጋዮች ጸልዩላት። ምክንያቱ የጌታ መንፈስ እሺ፣ የጌታ መንፈስ በሉስ። ድገሙ፣ የጌታ መንፈስ በሉስ። ከሞን ከነጋሩ ነው። የጌታ መንፈስ በሉስ። ዛሬ ወደ ቢዝነስ፣ ወደ ህይወቴ፣ ወደ ስራዬ ናግባ ናግባ። አው መንፈስ ቅዱስ ካፌ ለካፌ እየዞርክ መንፈስ ቅዱስ ወደ ህይወቴ ይመጣል ማለት ዘበት ነው፣ ዘበት ነው። መንፈስ ቅዱስ አያችሁ ስፍራ ይፈልጋል። ሰው ይመርጣል፣ ሰው ይመርጣል። መንፈስ ቅዱስ አንተን ለማግኘት ልብን ለማግኘት አንተ በእግዚአብሔር እግር ስር በጸሎት ቦታ፣ በጸሎት መንደር፣ በጸሎት ሰፈር ልትሆን ይገባል። መንፈስ ቅዱስ አብሮት የሆነ ሰው እውነቴን ነው የምላችሁ ዓለምን መግዛት ይችላል። ማን አብሮት የሆነ? ማን አብሮት የሆነ? እሱ መንፈስ ቅዱስ በሉ እስቲ። ዛሬ መንፈስ ቅዱስ ከእናንተ ጋር እንዲሆን ነው የምጸልይላችሁ። ዛሬ የጌታ መንፈስ አየህ፣ ገዳይ ካለ ከፊቲ ገዳይ አለና ቶሎ ይሄን መንገድ ቀይሰ ምን በል በሌላኛው መንገድ ሂድ ይልሃል፣ ይመራሃል። መርዝ ጨምሮ ወዳጅ መሳል ጠላት መርዝ ጨምሮ ምግብ ቢያበላይ ምግብ ውስጥ መርዝ እንዳለ መንፈስ ቅዱስ ይጠቅመሃል። መንፈስ ቅዱስ እኔ ሳሙኤልን ልቡን ያለው እግዚአብሔር መንፈስ ግን አየ ልቡን ሳይሆን ራሱ ፊቱን ነው የሚያው። መንፈስ ቅዱስ ግን ማንን ያያል? ውስጥን ያያል። በመንፈስ ቅዱስ የሚመራ ሰው በምን የሚመራ? ከሳረ ፈካት ከራንሱ ከራንቴን ሀፉሪ ዋቃ ተነባይ ዮዝኒ ሲንጀረ ተማ ዋቂ ጀደ ተማ ሀፉሪ ዋቃ ጀደ ሱን ሂንፈካቱ በ ሂንፈካቱ አዶ ሲፈካተ ደደለ አዶ ዱቢ ፉራን ቀባን ፈካተለ አዶ ቶሊሰ ደባተለ ተማ ዋቂ ሲንጀረ ሰኑ መጉለዴ ሰኑ መጉለዴ አና ተጃጅላ ጅሩ ሂን ተጃጅሊኒ ተይ የፉሪ ዋቃ ጀደ አንተ ጃጅሌ ገቲ ጉዶ አርገደ ጀደ ሀጋ አያዱ ኢራ ተሶንከ የፉሪ ዋቃ ተነጃለተ ተነቱ አና መልኪ ለኪ በረና እንተጃ በቃ ቡናን ቢቴን ሲንጀሩ ደንዲያ እንዱባቱ ዋቅ እንዱባቱ 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 ያት ደልደላ ባይ ሳካተ ለኪ በረና ተ ሲንጀና ተ የናን ሲንጀደ ሀርከ መራዱ ተ ባይ ዮን ሲንጀደ ማንተት ባይ ሰማለ ወማ ባይ ሰማለ ባይስ የሀፉረ ብሪት ያፉረ ቁልቁሉ ጉለደንተ ባተ አቲ ይምልኮት ይምልኮት ይምልካ ጀራመ ይምልካ ጀራመ ሃሌሉያ ባራና ዮምልካው በርባደነ ዮማንተው በርባደነ ዮምልካው በርባደነ ናሚ ኢላ ሰይጣን ከራ በጫን ማዱበት የብርሃን መልአክ መስሎ አንዳንዶችን እስካስት ድረስ ይገለጣል ይላል መጽሐፍ ቅዱስ። ኢላ እርገማ ዋቃ ፈካተ ይፈውፈተ ሰይጣን ዱፈስ ሲዶ ጎንጎርሱ ደንዲያ ማንጀረ ድምጽ ዋቃ ፈከሰ ከራስ ቀቡ ደንዲያ ተጃጅልቶ ተከሰ ዱፉ ደንዲያ ቄሲ ከሰ ዱፉ ደንዲያ ፓስተሪ ከሰ ዱፉ ደንዲያ ሐዋርያ ከሰ ዱፉ ደንዲያ ፋርፈታ ከሰ ዱፉ ካሩማ ከመይኑ ዱፉ
garuu kana maani adda baafattee dandeetta karaa ati itti adda baafattu yoo jilba qabaatte yoo waaqa kadhattu ta'e nami waaqa kadhatu yoo mille teenaan haleluuyaa haleluuyaa hin kadhadha jedhame namaan tuffatamillee namille si jibbu walla dhabe nami addunyaa kana tirfee jedhamate addunyaa kana tirfee yoo qabeenya fedhalle qabaate yoo hafuurri waaqaa isa walii hin jiraatin inni maa tirfii mote bu'aan qabu du'a deemaa jira garuu yoo hafuurri waaqaa si walii hin jiraate harki si duwwa karuma kamiinuu dhaba kamuulle keessa jiraate duwwaa gara duwwaa deemaa yoo jiraate hin qabaa hafuurri waaqaa na waliin jira jedhii fi qorqore gizee hafuurri waaqaa ifisi qabiisaa fi nama si jaalatu sitti kaasa haadha mana si jaalatu dudda si gala obboleessa si jaalatu sitti kaa biizinasii ati qaddutti dudda sitti gala daldala kalee maqaa guddaa qadda maqaan sun badee maqaan qabeenyaa badee abbaa qabeenyaa jedhu badee maqaa kabajaa san dhadde nama dhadde qabeenya dhadde hafuurri waaqaa as keessa wasi barsiisa qofisi buusee wasi barsiisa አባብላታለሁ ጀዳ አባብላታለሁ ወደ ምድረ በዳም እጠራታለሁ ጊዜ ነሚ ተከተኮ ኢፍ ቁልቁሉ ጎደ ቁልቁሉ ኢየሱስ በለንጀሩ አሜን ቁልቁልቻ ኢየሱስ የኑቹ ኢፍ ቁልቁሌ ሲረ አንጋፋ ከዳ ጋፋ ከዳ ጉያ ሶዶማ ጉያ ፍርተማ ከዳ ነመ ጨበጥ ይሰል ነበር አከመለ ነማ ከነከሰ ጉባኤ ከሰ ነመለ ዳጉኒ ማንጀናን ቁልቁሉ ማትነቲ ዳጊያማ ነማማ ዳጉ ከና አከበታ ጩቡ ሆጀደት አከበታ ረኮ ጉዶ ከሰ ገለቲ ጋፋ ኢፊላሉ ጅረ ማንጀናኒ አኒ ሀፉረ ቁልቁሉማ ከሰ ዋን ቱሬፊ ሀፉረ ከዳ ከሰ ዋን ቱሬፊ ነማ ዮ ቸርች ለሉቱ ነሙመ ዲኮ ከሰ ነሙመ ጩቡ አልዩ ወለካ ከሰ ደሙ ሲፊት ፈካት ገሩተው መለ አያችሁ ጽድቃችን የመርገም ጨርቅ ነው መንፈስ ቅዱስ ከገባይበት ከኃጢአት እስራት ያወጣሃል ከድካም እስራት ያወጣሃል ከገባሽበት ሳታቅም ስታውቅም ከገባይበት መንፈስ ቅዱስ አብሮት የሚሰራ ሰው የሰው ኮኔክሽን ማቆም አለበት በደም ስሙኝ ልድገመው መንፈስ ቅዱስ ጋር ይሰራል ያለ ሰው የዘመድ የጓደኛ ይሄ ከህዝብ ጋራ ያለውን ነገር መተው አለበት ይባፍዲባት ምክንያቱ ለምንድነው ስትሉ እሱ ከዘመዶቹ ጋር ጊዜ ያሳልፍ ከጓደኞቹ ጋር ጊዜ ያሳልፍ ከመንፈስ ቅዱስ ጋር ጊዜ ያሳልፍ መንፈስ ቅዱስ አንተን ለብቻ ይፈልጋል አዶኦቱ ይሰወሊን ጉንጉሙ አከቱ ጉንጉንቱ ፈዳ አዶ ለፍቻ ቆታታ ጅርቱ ዮናምስ ወሊን ጅራቴ ሀፉረ ዋቃሳ ባከከኒቴፊ ደነቢከ ኢቲማቱ ጀበነከ ኢቲማቱ ዮ ፊረ በጫቀባተ ፊረ በጫከነ ወሊ ሃሶት ነማ በጫከነ ከሰተንተ ዋን ወማ ሃሳው በርባት ጋፈሞ ነማ ኢፊ ቢራዳደ ቆፊቴተ ማን በርባት ዋቀከ ያማት ዋቀከያት ነሚ ጋፈራከተ ዋቀ ያማተሞ ጋፈቶልቴፊ ዋቀ ያማት ጋፈራኮ ያማት ሲገለጅርቲ ሀፉረ ዋቃ ዮ በርባዳንቴተ ጅልበ ቀባዳ ጅልበ ጋፈ ቀባተነ ጅልብ ከሰን ጋፈ ለፈቱ አዶ ሸርሙቱ አዶ ዱዱ አዶ ሀቱ አዶ ሀማቱ አዶ ደዳቢ ቀዱ አዶ ነሚ አለማዊ ሲንጀዱ አዶ ሐረቀን ሲበከኑ አዶ ፈልፈላን ሲበከኑ አዶ ጅዱ አዶ ጅግዩ ጅጋጅል በፈታ ነሚ መቃኩመ ሲከን ጋፈ ነሚ አከነና እንጀደ እበሉ አከነና እንጀደተ አቲ ጋፈ ሰንበድ ዋንማ ለክስ ዋኡላ ሃሳው ለክስ ዋን ወርስ ጃለቱ ሃሳው ለክስ ወንጋል ተጋልቱት አትቴቲ ቴቱም ከራከት ኢላ ዋን ፈደዶ ሳንጀረኑ ለክ አይንዳጌታበ ሐሚሳኒ እንዳጌት ጅባንሰ ሳኒ እንዳጌት ጣጣሳኒ እንዳጌት አዶ ዳጌቱ ተፈዱ ለክስ ዮ ኦዱ አከናና እንጀራን ጀተ ኦዱ ገረጋልተ ዋን ስላ ሆጀቱ ማልተ አካ ሆጀነ ሰይጣን ሲጎል ለዚህ ነው ስራ አለኝ ያልኩት ቲቪ ጆሹዋ ህምበተኒ ገረጎፍታ ደሜራ ጊዜ ዲበቶኮ ፊቶርባታሚ ሰድ መጽሔት ይረበረሰኒ ቤራ ሀገና ቀባ
ሀፉረ ሰይጣናት ሆጀታ አከና የአገሪቱ አለ የሚባል ከፕሬዝዳንት ቢሮም ጨምሮ ደብዳቤ መጽሔት ተጽፎበታል። አንድ ቀን ግን መልሳስ ለ173 ጥያቄ ወይም ጋዜጣ ተጽፎበት መጽሔት ተጽፎበት ሚዲያ ላይ አውጥቶት መልስ አልሰጠም። ትልቁ ነገር አንድ ቀን ግን ለቸርቹ ኢንተርቪው ሊያደርጉት የቸርቹ አገልጋዮች መንፈሳዊ ልጆቹ ቁጭ አሉና ኢንተርቪው ያደረጉለት። ለምንድነው አንተ እንደዚህና እንደዚህ ሲባል መልስ የማትሰጠው ነው? ያ ነገር አንተ አለህበት። ስሙ አላቸው። ለሰይጣን የሰይጣንን ወሬ ማስፋፋት አያስፈልግም አለ የመጀመሪያ። በሁለተኛ ደረጃ ስራ ካለ አለ ወሬን ለወረኛ ለሱ ይሄ ስራው ነው አለ። ወሬ ስራው ነው። እኔም ደግሞ የራሴ የሆነ ስራ አለኝ። ስለዚህ ምንድነው ማድረግ ያለብኝ? ለሱ መልስ በሚሰጥበት ለጋዜጠኛው መልስ በሚሰጥበት ሰዓት እኔ ምን ሆናለሁ? ስራ ይፈታለሁ። ደቂቃዎችን ይሻማል። ስለዚህ እኔ ትኩረት የሚያደርገው ስራዬና ስራዬ ላይ ብቻ ነው። ከሰረ አዎ ከስራለሁ፣ ላልከስር እችላለሁ። እነሱ ያውሩ፣ አንተ ግን እጅ ላይ ያለውን ትንሿን ነገር ንግድን አጧጥፍበት። ሰረቀ ይበሉ፣ እነሱ ያውሩ። ያወሩ አፋቸውን በእጃቸው ላይ የሚጭኑበት ቀንና ሰዓታትን እግዚአብሔር ያመጣል። ምክንያቱም መጽሐፍ ቅዱስ ሲናገር የተሰወረ አንድ ቀን ወደ አደባባይ መውጣቱ አይቀርም አለ። ቀን ይጠብቃል እንጂ ነገሮች መገለጣቸው አይቀሩም። ያንተም አቅም ይገለጣል፣ የወረኞችም አቅም ይገለጣል። ስለዚህ መሆን ያለብህ አንድ ነገር ነው። ከወረኞች መካከል መውጣት አለብህ። ከአመተኞች መካከል መውጣት አለብህ። ለራስ ያለውን ቦታ ቤተሰብ ሊሆን ይችላል፣ ልጆች ሊሆን ይችላሉ፣ ጓደኞች ሊሆን ይችላል፣ በህብረት በተለያየ ነገር ሊነሱብህ ይችላሉ። እሱን ቆመ የምትሰማ ከሆነ ባለ ራእይ መሆን አትችልም፣ መቀጠል አትችልም። አንዳንድ ሰው ስለኔ ምን ተባለ ማንጀራጅረን ምን ተባለ፣ ስለ ወንበሩ፣ ስለ ገንዘቡ፣ ስለ ስራው፣ ስለ ወዘተ እቺን ስጠይቅ መስራት የሚገባውን ስራ ሳይሰራ ይውላል። እኔ ልበል አይደለም አንተ ጌታ ኢየሱስ ክርስቶስ 1 ሚሊዮን ነገር ተብሏል። አልፎ ነው ግን የተገኘው፣ ስራ ነው ግን የገለጠው። ቅድስናውን ስራ ገልጦታል። ሲጀመር ሙሉ ሰው ምድር ላይ አለ ማለት ዘበት ነው፣ የለም። አፖስትል አብርሃም ኃጢአተኛ ነው፣ እናንተም ኃጢአተኞች ናችሁ። ስለዚህ ጌታ ኢየሱስ ክርስቶስ የጸሎት ሰው ከሆናችሁ መንገዳችሁን አቅንቶ ነገ አነጋጋሪ ሰው ያደርጋችኋል። ነገ አነጋጋሪ ሰው ለመሆን ዛሬ ለመሮጥ ለመሮጥ ለመነሳት ለመቅደም መዘጋጀት የሚዘጋጅ መንፈስ፣ የተነሳ መንፈስ፣ ጠንካራ መንፈስ ሊኖራችሁ ይገባል። ጠንካራ መንፈስ ያለው ሰው አገር ይመራል። ጠንካራ መንፈስ ያለው ሰው ቢዝነሱን ይመራል። ጠንካራ መንፈስ ያለው ሰው ቤተሰቡን ያሸንፋል። ጠንካራ መንፈስ ያለው ሰው ተጽዕኖ ፈጥሮ አልፎ በልጦ ይገኛል። በልጠ ለመገኘት ሞክር። በልጠሽ ለመገኘት ሞክሪ። ይሄ ኮንክ አሸናፊ ነህ። አሸናፊነቴ አሸንፍ ያለው ስላልሽና ስላልክ አይደለም። ሰዎች ስላንተ ማውራት ይጀምራሉ። ለሰዎች ሁሉ ሪስ መሆን ትጀምራለህ። እንዲያረጉኝ፣ እንዲገባው፣ እንዲወጣው እሱ ይጫወታል። ስለዚህ መንፈስ ቅዱስ አንተ ከመንፈስ ቅዱስ ጋር ብቻ ነገርን አስተካክል። ከመንፈስ ቅዱስ ጋር ያለሽ ነገርሽ ከተስተካከለ እውነት እልሃለሁ የመጀመሪያው ካፒታል እግዚአብሔር የሚለቅልህ ሞገስ ነው። በእርክበት ተቀባይነት ይጨምራል። በእርክበት ለነገር ሰክሰስፉል ትሆናለህ። ያየ ሁሉ ይደፋልሃል። ያየ ሁሉ ቀኙን ይሰጣል። ያየ ሁሉ ይታዘዝልሃል። የማይታዘዝ ይታዘዝልሃል። የማይከፈት ይከፈትልሃል። አሜን በሉ። ኃያላን ፊት እናንተ ተራሰው መሆን አትችሉም። ታላላቆች ፊት ተራሰው መሆን አትችሉም። እስቲ አልሆንም በሉ እስቲ